ሰላም ሰላም የምሩኬ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ወሳኝ ነጥብ ይዤ ነው የመጣሁት። ጭንቀትን ስለመቀነስ ነው የምናወራው። ያው ጭንቀትን ማጥፋት አይቻልም፣ መቀነስ ነው። ለራሴም የጠቀሙኝ ነገሮች አሉ። ጭንቀት ያው ማንም ሰው የጭንቀቱ መጠን ነው እንጂ የሚለያየው ማንም ሰው ላይ ይከሰታልና እኔም ላይ የሆነ ወቅት ላይ ትንሽዬ ስትረስ ነገር ገጥሞኝ ነበርና ጸጉሬ ከቁመቱ ነበረ ንቅል የሚለው። ምክንያቱም አንዳንድ ነገር ለማንበብ ሞክሬያለሁ። ሰዎች ስትረስ ይዛቸው ከጭንቅላታቸው ከሚወድቀው ማለት ከቅላችን ጸጉራችንን የመሸከም አቅም ያጣልና ከቁመቱ ንቅል ማለት ባህሪ ይኖረዋልና እግዚአብሔር ረድቶኝ እኔም ደግሞ ጭንቀትን ለመቀነስ ሞክሬ ጸጉሬ አሁን በጣም ጤንነት ላይ ነው ያለው። በፊት የነበረውን ጸጉሬን አስገባላችኋለሁ። እንደዚህ አልነበረም። ያው የሚጋነን ጸጉር አይደለም፣ ከኔም የበሉት ጸጉሮች አሉ። ግን የኔ ከነበረው አንፃር አሁን ላይ ያለው ጸጉር በጣም አሪፍ ነው፣ በጣም ለኔ ማለት ነው። እና ይሄንን ማስኮቹን ብዙ የሰራሁላችሁ ቪዲዮ አለ ባይዘዌ። እሱን ከመልቀቄ በፊት ይሄ ወሳኝ ነጥብ ስለሆነ ለዩቲዩብ ቤተሰቦቼ ማጋራት ፈልጌ ነውና ጭንቀትን መቀነስ ምርጫ ሳይሆን ግዴታ ነው። እግዚአብሔር ደግሞ ሁሉንም ነገር የሚያደርገው እግዚአብሔር ነው፣ ለእግዚአብሔር መስጠት ነው። ጭንቀት ለውጥ ቢያመጣ ለሌሎች ለተጨነቁ ሰዎችም ተጨነቀንላቸው ጭንቀት ቢቀንስ ደስ ይለኝ ነበረ። ተጨንቄላቸውና ምንም ለውጥ አናመጣም። ለዛ ነገሮችን የምንመታበት መንገድ ቀለል ያለ ቢሆን የምንቀበልበት መንገድ እና ህይወታችንን ብናስተካክልላለሁ። ምክንያቱም ጸጉር ማንም ሊተካል ይችላል። የሚወድ ካለ እኔ ከሚያደንቁት ውስጥ አይደለሁም። ግን ደግሞ ያው ጭንቀት ለምንም አይጠቅምም። በቃ አጠቃላይ ይሄን ሀሳብ ሼር ላደርጋችሁን የመጣሁትና ጸጉር እንዲሳይ ከቁመት በላይ ውበት የሚስበኝ አይነት ሰው ነኝና ማስኮቹን ብዙ ሰዎች ይጠይቁኛል። ያው አስገባላችኋለሁ ብያችሁ እንዴት ነው ጸጉርሽ አደገ ምናምን ይሉኛልና ጸጉሬ በጣም በቃ ማስኩን መቀበል የጀመረው ራሴን ካስተካከልኩኝ በኋላ ነው። አቮካዶ ብቀባ፣ ሙዝ ብቀባ፣ ሩዝ ብቀባ ለውጡን ትክክለኛ ያየሁት በቃ ራሴን ኦሬዲ በምንም ነገርን የመፍታት አቅሜ ጎበዝ ሲሆን ነገሮችን የመቀበል አቅሜ በቃ እግዚአብሔር የፈቀደ ይሁን የሱ ፍቃድ ነው ብዬ ስተው ማለት ነው። ጸጉሬ በቃ ወዙ ራሱ ደስ ይላል በጣም እና በጣም በቃ ያንን ማስተካከሌ እኔ ላይ እንዲለውጥ ካመጣ ማስኩን ከማሳየቴ በፊት ያዘጋጀውላችሁን በቃ ይሄ ነጥብ ወሳኝ ነጥብ ነው። ቪዲዮ ልሰራበት ይገባል። ምክንያቱም እኔ ጠቅሞኛል። ጸጉሬ ማበጠር ራሱ የሆነ ጊዜ ሲነቀል በቃ ጸጉሬ ማበጠር ራሱ ብዬ ነበረ፣ ፈርቼ ነበረ። ምክንያቱም እንዳልኳችሁ ከቁመት ነው የሚወጣውና ግን እግዚአብሔር ይመስገን ያ ነገር እንዳልኳችሁ በእግዚአብሔር አልፎ አሁን አሪፍ ጸጉሬም ጤንነት ላይ ነው ያለው እና ከማስኩ ባልተናነሰ ቆንጆ አሁን የሚባል ቅባት ብትቀቡ፣ ቆንጆ የሚባል ማስክ ብትቀቡ ውስጣችሁ አሪፍ ስታተስ ላይ ካልሆነ አይቀበለውም። በቃ ጸጉር ዋናው ከውስጥ የሚበቅል ነው ላይ መስለኝ የውስጥ ሰላም ይፈልጋል። ያው ማንም ሰው ሰላም መሆን የሚጠላ የለም። ግን ደግሞ አያያዛችን ይሄ ነገርን የመቀበል አቅማችን ወሳኝ ነው ብዬ አስባለሁ። እና ደግሞ በዚህ መሀል ላይ ማለት የምፈልገው ሰብስክራይብ ያላረጋችሁኝ ሰዎች ቪዲዮን እያያችሁ ከሆነ ሰብስክራይብ አድርጉኝ። እና ወደ ሀሳቤ ስመለስ ጭንቀት አስፈላጊ አይደለም እህቶቼ ልል እፈልጋለሁ። ጭንቀትን መቀነስ በጣም በቃ ግድና ግድ ነው። ምንም የሚያደራድር ነጥብ አይደለም። ያው እንዳልኳችሁ መተው አይቻልም፣ ግን ደግሞ መቀነስ ይቻላል። ስለዚህ
ይሄንን ሀሳቤን እንደ ታናሽም እንደ ታላቅም እህታችሁ ተቀበሉኝ። እና ደግሞ እግዚአብሔር ቢረዳኝ ደግሞ አሪፍ አሪፍ ቪዲዮዎችን አዘጋጅቼላችኋለሁ። በቅርቡ እመለቅላችሁ ይሆናል። የፋሚሊ ታይምም ይኖረኛል። ብዙ ነገር አዘጋጅቻለሁ። ግን ደግሞ ይህንን ርዕስ ያስቀደምኩላችሁ በጣም ወሳኝ ነጥብ ስለሆነ ነው። በቃ ይሄ የማያደራድር ሀሳብ ነው። እንደገና ደግሞ እኔ እስከ ዛሬ እንዴት አላወቅኩም ይሄን ነገር ማለት ልክ ነገሮችን ሳስተካክል ጸጉሬ በጣም ለውጡን ሳይ የተለየ ነገር አልተቀባውም። ግን ደግሞ ለውጡ በጣም ሲያስገርመኝ ለካስ ራሴን ላይ ያለውን ነገር አስተካክያለሁ። የሆነ ነገሮችን የምፈታበትን መንገድ አስተካክያለሁ። ስለዚህ ጭንቀት፣ መጨነቅ ለሁሉም ሰው ጥሩ አይደለም። እንደገና ደግሞ እግዚአብሔር ይመስገን አሪፍ የሚረዱኝ እህቶች እናቴ አሉ። እኛ ቤት ለመጨነቅ ራሱ አይቻልም፣ ከባድ ነው። በቅርቡ ቪዲዮ ስለምለቅላችሁ የምታዩት ይሆናል። በቃ ሳቅ ጨዋታ የበዛበት ነው። እናንተም ይሄንን ብትጠቀሙ ሰው ናችሁና ሲገጥማችሁ ይሄን ፋሚሊ ታይም ምናምን በማሳለፍ መቀነስ ይቻላል። ይሄ ፋሚሊ ታይም በማሳለፍ ደስ ይላል። ጨዋታ እኛ ቤት ሳቅ ጨዋታ አለ። በጣም ነው ሰብሰብ ስንል የምናስቀና አይነት ነን። እና በዛ በቃ ራሳችሁም በራሳችሁም ማከም ይቻላል ካለ ማለት ነው። እና እግዚአብሔር ደግሞ ይረዳናል። እኛ ስናስብ እግዚአብሔር ማንም ሰው የጠየቀ የምድር አባታችን እንኳን ይሰጠን ይል እንኳን ፈጣሪ የፈጠረን። ስለዚህ የምንጠይቀውን ነገር እግዚአብሔር ይሰጠናል። መጸለይም ደግሞ ጥሩ ነው። ስለዚህ ይሄን ለማድረግ ሞክሩ እና ደግሞ ኮመንት፣ ላይክ፣ ሼር አድርጉኝ። ሀሳቦችንም ስጡኝ፣ ደስ ይለኛል ሀሳብ ብትሰጡኝ። እና ሌላ ላችሁ የፈለኩት ነገሮች በቃ ዋናው አስረግጬ ስለ ጭንቀት ነው ዛሬ ርዕሴ። ሌላ ባልቀለቅልባችሁ ጥሩ ነው። እና ደግሞ ሀሳቤ ላይ ሀሳብ መጨመር የምትፈልጉ ሰዎች ካላችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል። እናወራለን፣ መልስላችኋለሁ። እኔም አመሰግናለሁ። በጣም ጥሩ ነገር ይዤ መጥቼ በደንብ ቤተሰብ እንደምንሆን እርግጠኛ ነኝ። ለዛሬው ይበቃናል። እግዚአብሔር ቢፈቅድና ነገን ብናይ የተሻለ ቪዲዮችን ይዤ እመጣለሁ። ሰላም ሁኑ። አመሰግናለሁ። ቻው ቻው።